ሰላም ተመልካቾቻችን እንደምን አላችሁ? በዛሬ ቆይታችን የምንጀምረው አዲስ ፍሬምወርክ ነው። ይህ ላራቬል የተባለ ፍሬምወርክ ከኔ ጋር አብረን እናያለን። ኮርሱን የማቀርብላችሁ ብሩክ ማሞ ነኝ። በዚህ ኮርስ ምን እናያለን፣ ምን አይነት አጠቃላይ ነገሮች አሉ የሚለውን ለመግለጽ ያህል መጀመሪያ ኮርስ ኦቨርቪዋችን ምን ይመስላል የሚለውን ነው የምንመለከተው። ስለዚህ ይሄኛው ላራቬል ኮርስ የሚያስፈልግበት ለማስተማር የፈለግንበት ምክንያት የፒኤችፒ ፍሬምወርክ ነው ላራቬል። እሱን ተጠቅመን የተለያዩ ኮንሴፕቶች አሉ። ኦብጀክት ኦሪየንትድ ኮንሰፕት አለ፣ ሞዴል ቪው ኮንትሮለር ኤምቪሲ ፓተርን ኮንሰፕት አለ፣ እንዲሁም የዳታቤዝ ዲዛይንን የምናይበት ኮርስ ነው በዚህ ኮርስ ውስጥ። የኛውን ኮርስ ሞር ፕራክቲካል ለማድረግ እኛ የሬስቶራንት ዌብሳይት አዘጋጅተናል። ሬስቶራንት ሲስተም፣ ያን ሬስቶራንት ዌብሳይት አብረን ዲቨሎፕ እናደርጋለን። እንዲሁም ነገሮችን በጣም ግልጽ ለማድረግ አሳይመንቶች በየኮርሱ መካከል የምንሰጣችሁ ይሆናል ማለት ነው። አጠቃላይ ኮርስ ኦቨርቪው ከቨር የሚያደርገው ላራቬልን ተጠቅመን የተለያዩ ኦብጀክት ኦሪየንትድ ፕሮግራሚንግ ኮንሴፕቶችን አቺቭ አድርገን ኤምቪሲ የሚባለውን ፓተርን ፎሎ አድርገን እንደዚሁም ዳታቤዞችን ዲዛይን አድርገን ሲስተም እንዴት መስራት እንችላለን የሚለውን የምናይበት ኮርስ ይሆናል ማለት ነው። ይህን ኮርስ ለመማር ምን አይነት ፕሪሪኩዌስቶች ያስፈልጉናል የሚለውን ስናይ ደግሞ አዲስ ፕሮግራሚንግ ላንጉጅ ጀማሪ ከሆን ማየት የሚገባን ነገሮች ይኖራሉ፣ ወይም ሪቪው ማድረግ የሚገባን ነገሮች ይኖራሉ። እነሱን ሰምራይዝ ስናደርጋቸው የመጀመሪያው ዌብ ዲዛይኒንግ ላይ ኤችቲኤምኤል ኤንድ ሲኤስኤስ ቤዚክ አንደርስታንዲንግ ቢኖረን ይመከራል ማለት ነው። ከዛም ቡትስትራፕ በእነዚህ ላይ ኤክስቴንድ የተደረገ ነገር ነው። ነገር ግን ቡትስትራፕም ጀነራል ኤችቲኤምኤል እና ሲኤስኤስ ከመጠቀም ታይምም ሲቪል ለማድረግ እኛም ፎሎ የምናደርገው የምንጠቀመው በቡትስትራፕ ስለሆነ ያንን ለማወቅ ጥሩ ነው። ከዛ በተጨማሪ ቤዚክ ፕሮግራሚንግ ሎጂኮች ላይ ኢንትሮዳክሽን ያለው ኮንሰፕት ቢኖራችሁ ጥሩ ነው። እንደዚሁም ጃቫስክሪፕት፣ ፒኤችፒ ተመሳሳይ ነገር ናቸው። ከብዙ ነገር አንጻር የምንጠቀምበት በሰፊው ብዙ ቫሊዴሽን የምንሰራበት ሚንስ የለም። ነገር ግን ኮንሰፕቶቹ ተመሳሳይ ስለሆኑ ሁለቱም ላይ ቤዚክ አንደርስታንዲንግ ቢኖር ይመከራል። እና የመጨረሻው ላራቬል ላይ ከዚህ በፊት ኤክስፒሪየንስ ካላችሁ ጥሩ፣ ከሌላችሁም ግን እንደ አዲስ የምንማረው ኮርስ ይሆናል ማለት ነው። ቤዚካሊ ይሄኛው ፕሮግራሚንግ ኤክስፒሪየንስ ለሌላቸው ፎሎ ማድረግ ያለባችሁ ፓዞች ናቸው። ፕሮግራሚንግ ኤክስፒሪየንስ ያላችሁ ደግሞ ምንም የሚከብድ ነገር የለውም፣ ቀላል ነገር ነው። በፒኤችፒ ቤዝ ተደርጎ ይሰራ እንጂ ላራቬል አብዛኛው የምንጠቀመው ስትራክቸር እና ኢምፕሊመንት የምናደርግበት መንገድ ጃቫስክሪፕት ስለሆነ እነዚህ ናቸው ፕሪሪኩዌስቶቹ ማለት ነው። ሌላው ከእናንተ ምን ሪኳየር እናደርጋለን፣ ምን አይነት ሪኳየርመንቶች ያስፈልጋሉ የሚለው የመጀመሪያው ታይም ያስፈልጋል። ታይም መስጠት ያስፈልጋል። ይህን ኮርስ ጀምሮ ለመጨረስ ቤዚክ አንደርስታንዲንግም እንዲኖረን ከዛም አድቫንስ አንደርስታንዲንግ ኖሮን የተለያዩ ፕሮጀክቶችን መስራት እንድንችል ታይም መስጠት ያስፈልጋል። ከታይም በተጨማሪ ደግሞ የምንሰራው ነገር ላይ ሞር ዲጋውት ለማድረግ ሰርች ለማድረግ የተለያዩ ነገሮችን ለማግኘት ፓሽን ያስፈልጋል። ከዛ በተጨማሪ ወርኪንግ ላፕቶፕ ኦር ዴስክቶፕ የምንሰራበት ማሽን ያስፈልገናል። የመጨረሻው የተለያዩ ዲፔንደንሲዎችን ለማውረድ እና ፓኬጆችን ለመጠቀም የኢንተርኔት ያስፈልገናል ማለት ነው። ስለዚህ እነዚህ ሪኳየርመንቶቻችን ናቸው። ይህን ኮርስ ከተማርን በኋላ የምንጠብቅ ወይም ኤክስፔክቴሽናችን ምን ይሆን የሚለውን ደግሞ ስንመለከት የመጀመሪያው ሪል ታይም ፕራክቲካል ያላቸው ኮርሶችና ፕሮጀክቶችን መስራት ነው። ላራቬል ላይ የተለያዩ ኮርሶች ይኖራሉ። እኛ ግን የሬስቶራንት ዌብሳይት ሪል ታይም የሆነ ወይም መጠቀም የምንችለውን ነገር አብረን እንሰራለን። ስለዚህ ሪል ወርልድ አፕሊኬሽን አብረን ዴቨሎፕ እናደርጋለን ማለት ነው። የመጀመሪያ ኤክስፔክቴሽናችን ነው። ሁለተኛ ኮርስ ማቴሪያል ነው። ፓወርፖይንቱን ጨምሮ የተለያዩ ሶርስ ኮዶችን ኮርስ ላይ ኢንክሉድ ያደርጋለሁ። እነሱን ዳውንሎድ አድርጎ መጠቀም ይቻላል። ስለዚህ ለርኒንግ ታይም ስለሚያሳጥርልን ይህን ኮርስ ማቴሪያል ከዚህ ኮርስ ማግኘት ይቻላል ማለት ነው። የመጨረሻው ሰፖርት ኤንድ ኬር አድቫይስ ነው። የተለያዩ ኢሹዎች የተነሱ ነገሮች ካሉ በዚህ በላራቬል ላይ ፕላትፎርማችንን በመጠቀም ጥያቄዎችን ማንሳት ይቻላል። ለዛም እኛ ምላሽ እንሰጣለን ማለት ነው። እነዚህ ከኮርስ ኤክስፔክት የምናደርጋቸው ነገሮች ናቸው። ኮርስ ከመጀመራችን በፊት ኮርሱ አጠቃላይ ያለ ኦቨርቪው ምን ይመስላል የሚለውን ለመመልከት ያህል ይሄ ላራቬል ኮርስ አውትላይናችን ነው። የመጀመሪያው ኢንትሮዳክሽን ቱ ላራቬል ነው። እዚህ ጋር ስለ ላራቬል አጠቃላይ ኢንትሮዳክሽን ይኖረናል። ላራቬል ምንድነው፣ ለምንድነው ላራቬል የምንጠቀመው፣ እንዴት ሴታፕ እናደርጋለን የሚሉት ነገሮች ካየን በኋላ ኩዊዝ ይኖረናል ማለት ነው። ይሄ መጀመሪያው ቻፕተር ወይም ሴክሽን ነው። ሴክሽን 2 ላይ ደግሞ ቤዚክስ ኦፍ ላራቬል ክረድ እንሰራለን። እዚህ ጋር ደግሞ ክሬት፣ ሪድ፣ አፕዴት ኤንድ ዲሌት ኦፕሬሽን ቤዚክ ናቸው ለሁሉም አፕሊኬሽኖች። ስለዚህ ላራቬል ላይ ይህን ኢምፕሊመንት እናደርጋለን ማለት ነው። ሶስተኛው ደግሞ ወደ ሪል አፕሊኬሽን እየሄድን ስለሆነ ሪል አፕሊኬሽን ዲቨሎፕመንት ላይ ስንሄድ ደግሞ የቴምፕሌት ከስተማይዜሽን እና ዳታቤዝ ዲዛይን አለ። እነሱን አብረን የምንሰራ ይሆናል ማለት ነው። ሴክሽን 4 ላይ ደግሞ ለዛ ዳታቤዝ ዲዛይን ቴምፕሌት ከስተማይዜሽን ለሰራንላቸው ነገሮች ኦፕሬሽን ክረድ ኦፕሬሽን እንሰራላቸዋለን።
ክሬት ሪድ አፕዴት ዲሌት ኦፕሬሽን እንሰራላቸውና ሙሉ ኢምፕሊሜንቴሽን የምንሰራው ሴክሽን 4 ላይ ነው ማለት ነው። ይህን ካደረግን በኋላ ሙሉ አፕሊኬሽኑ ሴክሽን 4 ላይ ያልቃል። ሴክሽን 5 ላይ ደግሞ ኮንክሉዥን እና የተለያዩ ዴቨሎፕመንት ቲፖች ካሉ እነሱን አብረን የምናይ ይሆናል። እንደዚሁም ከዚህ ለርኒንግ ፓዝ በኋላ ወዴት ነው መሄድ ያለብን ወይም ምን አይነት ነገር ማድረግ አለብን የሚለውን የምንመለከት ይሆናል ማለት ነው። ወደ ፕሮጀክቱ ስንመጣ የምንሰራው ይህንን ፕሮጀክት ነው። የሬስቶራንት ሲስተም ነው። ፉዲ ሬስቶራንት ይላል። የተለያዩ ነገሮች አሉት። እንደምታዩት አትራክቲቭ የሆነ ገጽ አለው። ይህንን ነው የምንሰራው። አብረን አንድ ሬስቶራንት ሊያስፈልገው የሚችለው ዌብሳይት ነው የምንሰራው። እዚህ ጋር መግቢያ ያለ መግቢያው ላይ ሜኑ መምረጥ እንችላለን። ጠረጴዛ ኦርደር ማድረግ እንችላለን። እንደዚሁም ቪዲዮ ካስፈለገ የድርጅታችንን ሰርቪስ የሚገልጹ ቪዲዮዎችን በዚህ አይነት መልኩ ከዩቲዩብ እና ከተለያዩ ፕላትፎርሞች ኢምቤድ በማድረግ መጠቀም እንችላለን፣ ወይም ቪዲዮ ዲስፕሌይ እንዲደረግ ማድረግ እንችላለን ማለት ነው። ከዚያም ስለ ፉዲ ወይም ስለ ካምፓኒያችን ያለንን ሰርቪስ በዚህ መልኩ ዲስፕሌይ ማድረግ እንችላለን። እዚህ ጋር ላንጉጁን አማርኛ ያደረግነው ሞር ሎካላይዝድ የሆነ ኮንቴንት እንዲኖርላቸው አስበን ነው። በዚህ አይነት ስለ ድርጅታችን የሚገልጽ የተለያዩ ነገሮችን እናስቀምጣለን። ከዚያም ምግብ ዝርዝሮች ወይም ሜኖች ይኖሩናል። እነሱንም ከፋፍለን ሁሉንም ማየት እንችላለን። አለበለዚያም የጾም ምግብ፣ የፍስክ ምግብ፣ አትክልቶች እያልን በያስገባንበት ካቴጎሪ በዚህ አይነት መልኩ መመልከት የሚያስችለን ሜኑን ዳይናሚካሊ ዌብሳይት ላይ ኢንተግሬት የተደረገ መስራት ያስችለናል ማለት ነው። ከዛ ደግሞ የቤቱ ስፔሻል ምግቦች ካሉ እነሱን በዚህ አይነት መልኩ ሊስት እናደርጋቸውና ከነ ዲቴይላቸው ለዩዘሮቻቸው ማሳየት የምንችልበት ገጽ አለው። እንደዚሁም የተለያዩ ዝግጅቶች፣ ልደቶች፣ ኢቨንቶች ከዚህ በፊት የነበሩ ካለ እነሱን እዚህ ጋር በማስቀመጥ ሰዎች በቀላሉ አዌርነስ እንዲኖራቸው ስለምንሰጣቸው ሰርቪሶች ማድረግ እንችላለን። የመቀመጫ ቦታ ወይም ጠረጴዛ ኦርደር ማድረግ ከፈለግን ደግሞ ይሄ ያዘጋጀነው ፎርም ነው። በዚህ አይነት መልኩ የምንፈልገውን ነገር መርጠን ሰዓቱን መርጠን ቀኑን መርጠን በምታዩት መልኩ ኦርደር ማድረግ እንችላለን። የሰው ብዛት አስገብተንና የኛው የጠረጴዛ ቦታና የመቀመጫ ቦታ ቃል መያዝ ከፈለግን ኦርደር የምናደርግበት ኤሪያ ነው ማለት ነው። ይህ ደግሞ ደንበኞቻችን ስለ ፉዲ ሬስቶራንት ምን አይነት አስተያየት አላቸው የሚለው ማስገባት ካስፈለገ የደንበኞቻችን ምስክርነት የሚገባበት ኤሪያ ነው። እንደዚሁም ሬስቶራንቶቻችን ሊገልጹ የሚችሉ የተለያዩ ፎቶዎች ካሉ በዚህ አይነት መልኩ እዚህ ጋር እናስቀምጣቸዋለን። በቀላሉ ዩዘር ስለነበረን ኤክስፒሪየንስ ወይም ስለ ዌብሳይታችን የተለያዩ ነገሮችን አንደርስታንድ ማድረግ ይችላል ማለት ነው። እንዲሁም የተለያዩ ሼፎች ይኖሩናል። እነዛን ሼፎች ማስተዋወቅ ከፈለግን ሶሻል ሚዲያ ካላቸው በዚህ አይነት መልኩ ዳይናሚካሊ ዌብሳይታችን ላይ ማሟላት እንችላለን። ከዚያም አድራሻ ካለን በምንመለከተው መልኩ አድራሻውን ፊድ አድርገን ሰዎች ያለንበትን አድራሻ በተለያየ መልኩ እንዲያገኙትና ሰርቪሳችን እንዲጠቀሙ የሚያስችል ጉግል ማፕ ኢንተግሬት ማድረግ እንችላለን። እንደዚሁም አድራሻ፣ የስራ ሰዓት፣ ኮንታክት ኢንፎርሜሽኖች እዚህ ጋር ከሞላን በኋላ ሰዎች ደግሞ እኛን ኮንታክት ማድረግ ከፈለጉ በዚህ ፎርም ተጠቅመው ኮንታክት የሚያደርጉበትን ኤሪያ ሬዲ እናደርግላቸዋለን። እንደዚሁም አጠቃላይ የዌብሳይታችን ኢንፎርሜሽን በዚህ መልኩ እናስቀምጣለን ማለት ነው። ይሄኛው ፍሮንት ላይ የሚታየው ምስል ሲሆን ከከስተመር ሳይድ ነው የሚታየው። ከአድሚኒስትሬተር ሳይድ ደግሞ የሚታይ ሎጊን ፔጅ አለን። ያ ሎጊን ተደርጎ ከመጣ በኋላ የምናገኘው የተለያየ አድሚኒስትሬተር ወይም ዳይናሚክ ለማድረግ የምንጠቀምባቸው ፔጆች አሉ። ይህ ፔጅ የሚጠቅመን እያንዳንዱ ከፊት ለፊት የምናያቸውን ኮንቴንቶቻችንን ከዚህ ነው ዳይናሚክ የምናደርገው። ካቴጎሪዎቻችንን፣ ሜኗችንን፣ ስፔሻል ሜኗችንን በሙሉ አድ የሚደረጉት ወይም የሚገቡት ዲሌት የሚደረጉት ክሬት የሚደረጉት እና ኤዲት የሚደረጉት ከዚህ ፔጅ ላይ ነው ማለት ነው። እነዚህም በሙሉ ከባኪንድ አብረን ኢምፕሊመንት እናደርጋለን። በምትመለከቱት መልኩ አትራክቲቭ የሆነ ዲዛይን ለመጠቀም ሞክረናል። ዳይናሚክ ነው ሁሉ ነገር፣ ስታቲክ የሆነ ነገር የለም። ዳታ ከዚህ ፊድ ማድረግ እንችላለን። ዳሽቦርድ ላይ ደግሞ አጠቃላይ ያለን ምን ያህል ሜኑ አለን፣ ምን ያህል ካቴጎሪ ያለን፣ ምን ያህል ስፔሻል ካቴጎሪ ያለን የሚለው ማየት እንችላለን። በምትመለከቱት መልኩ ይሄ ዳሽቦርድ ሪፖርቲንግ ነው ማለት ነው። በቆይታችን የምንመለከተው ይህንን ከባክ አድሚኒስትሬተር ዳታ ፊድ የሚያደርግበትን እና ከፊት ለፊት ከስተመር የሚያይበትን የሬስቶራንት ሲስተም አብረን ቢልድ እናደርጋለን። የሰራነው ዌብሳይት ሞባይል ሬስፖንሲቭ ነው። እሱን ደግሞ ለመመለከት በምትመለከቱት መልኩ ማየት እንችላለን። ስለዚህ አንድ ሰው ዌብሳይት ላይ እንኳን ባይገባ በራሱ ባለ ሞባይል በምትመለከቱት መልኩ ኢዝሊ በሆነ መልኩ ሞባይል ሬስፖንሲቭ የሆነ ነገርን በዚህ በቀላሉ ማየት ይችላል። ስለዚህ ሲስተሙ ሲመጣ ለሞባይል አፕሊኬሽንም ለምንም እንዲመች ሞባይል ሬስፖንሲቭ እንዲሆን ተደረጎ ነው የተሰራው። ስለዚህ የመጣውን በመጣው መልኩ ማስተናገድ ይችላል። ሪኩዌስቱ ከብራውዘር ቢመጣ ከሞባይል ቢመጣ በዚህ አይነት መልኩ ማስተናገድ የሚችልበት ኢንቫይሮንመንት አለው ማለት ነው።
ከሞላ ጎደል በዚህ ኮርስ የምናየው ይህንን ነው። እንዳጠቃላይ ይህንን ፕሮጀክት አብረን እንሰራለን። ስለተከታተላችሁ እናመሰግናለን። በቀጣይ በዋና ኮርስ እስክንገናኝ መልካም ቆይታ